እንዴ አሁን ይሄ ሁሉ ብር ከየት ነው ማመጣው? ምንድነው የሚዜ ልብስ፣ ጫማ፣ ዊግ፣ ሜካፕ፣ አብሲት ባክሽን እሱን ለማስታወስ ብዬ ነው የጻፈው። የመጣውን ብር ግን አየሽ በለው። ቆይ መቼ ነው ሰርጉ? ከነገ ወዲያ ነው። ሊያውም እኮ ደግሞ 3ኛ ጊዜ ለምታገባው እኮ ባል ነው። እንዴ እኔን የምታስጨንቀኝ? ወይኔ ረዱ ግን እንደው አንድ ጤነኛ ጓደኛ የለሽም ማለት ነው? ምነው ተመራርጣችሁ ነው ጓደኛ ሆናችሁት? እሺ አሁን ምንድነው ማደርገው? ይኸውልሽ አሁን ሚዜ መሆን ስለማልችል ፈጣሪ ከፈቀደ ለ4ኛ ጊዜ ሰርግሽ ሚዜ ሆንሻለሁ በያት። እኔማ እንደሱ ነበር እኮ ያልኳት፣ ግን የሆነ ጊዜ ትልቅ ውለታ ስለዋለችልኝ እኔም እምቢ ማለቱ ከበደኝ። የሁሉ ብር የምታወጪው ምን አይነት ውለታ ቢሆን ነው? ላንቺም አልነግርሽ። ለኔም አትነግሪኝ ውለታ ምን ቢሆን ነው? አልነግርሽም አልኩሽ እኮ። ወንድ ለቃልሽ ነው? ጂቢል ቀጥብሽ የምን አባሽ ወንድ ነው? በቃ ባለውለታዬ ነች አልኩሽ፣ ባለውለታዬ ናት። ችግር የለውም። መጠጥ አጠጥቼ አስክሬ እንደምንም ብዬ አስወጣጣሻለሁ። ጉድ! አሁን ይኸውልሽ እሷንም ሳላስቀይማት እኔም ሚዜ የማልሆንበትን የሆነ ነገር እንፍጠር። ለመቼ ነው? በኋላ ጠርቼ ልነግራት ነው። በቃ ችግር የለውም። ረዱ ስልኩን ስጭኝና በረዱ ስለሞተች ሚዜ መሆን አትችልም ብዬ ቴክስት አደርግላታለሁ። ድሮም አንቺ ሰው ነሽ ብዬ ማማከሪ። እሺ ቆይ ይቅርታ። ወይ ደግሞ ለምን ወጣ ብለን 1 2 እያልን አናወራበትም? አልነግርሽም አልኩሽ።